ለበርካታ ዘመናት ነፃነቷን አስጠብቃ ብትቆይም ብዙህነትን ደግሞ ማስተናገድ አቅቷት የቆየች ሀገር ነበረች ኢትዮጵያ። የሀገሪቱን ህዝብና መሬት የንጉሠ ነገሥቱ ንብረት ስለመሆኑ የሚደነግገው የ1923 ህገ መንግስትም የሃይማኖት የብሔር ብሔረሰቦች ብዙህነትን እኩልነት የሚከለክል ነበር። ይሄ ህገ መንግስት ምንድነው ስልጣን የሰጣቸው? ህዝብም መሬቱም ሃይማኖቱም እሳቸው ናቸው። በመሬት ላይ የሚያዙ በህዝቡ ሁኔታ ላይ የሚያዙ እሳቸው ናቸው። መሬት የሚሰጠው ለመሳፍንቱ፣ ለመኳንንቱ፣ ለባለሟሉ ነው። ለምን? እነዚህ ሰዎች ይሄንን መሬት በያዙ ቁጥር የኢኮኖሚ አቅማቸው ስለሚጠናከር ፖለቲካሊም ስትሮንግ ስለሚሆኑ ስለሚጠናከሩ እንዳለ ስርዓቱን አጠናክረው ይወጣሉ። ብሔር ብሔረሰቦች የራሳቸው ማንነት ከርተው በኢትዮጵያዊ ሽፋን ነው እንዲገዙ የተደረጉት። የፊውዳላዊው ስርዓት አገዛዙን ተቋማዊ ካደረገ በኋላ ግን በህዝቦች ላይ ይፈጸም የነበረው ጭቆናና ብዝበዛው እየከፋን የቀጠለው አርሶ አደሩ የመሬት ባለቤት ካለመሆኑም በላይ አብዛኛው በጭሰኝነቱ ፍዳውን ማየት ግድ ሆኖበት ነበር። በተለይ ከመሬትና ከግብር ጋር በተያያዘ ጭቆናና ብዝበዛ ያንገሸገሻቸው አርሶ አደሮች ብሶትና ቅሬታቸው የበለጠ ተባብሶ በመቀጠሉ በአንዳንድ አካባቢዎች በየአቅራቢያቸው በነበሩት የገዢ መደብ አባላት ላይ አመጹ። በ1930ዎቹም የትግራይ አርሶ አደሮች ያነሱትና ቀዳማዊ ወያኔ በመባል የሚታወቀውን አመጽ የኋላ ኋላም የባሌና የጎጃም አርሶ አደሮች ደገሙት። መሳሪያ ሄዱ ለሎ መሳሪያ ሄዱ ያለንን መሳሪያ ይዘን ከኋላይ የሰፈረውን የኃይለ ሥላሴ ጦር አሸንፈን ድል አደረግን። በመቀጠልም በመቀሌ እንዳ ኢየሱስ ገጥመን ካሸነፍን በኋላ ወደ አላጄ ቀጠልን። አበባ አረጋይ እያሸነፈና እየማረከ ያለ በመሃል ላይ አውሮፕላን መታ መቀሌ ሰኞ ገበያ እንደበደበች። ይሄው ነው ቀዳማይ ወያኔ የተረታው በአውሮፕላን እንጂ የቻለውን ሁሉ ሰርቷል። ደቡብ ባሌ በተለይ ነው አቆጉቱ የተሽፍትነት የነበረው ደግሞ መሬቱን ተነቀለ። መሬቱ ለቃላት ተሰጠ። ባለ መሬት የነበረው መሬት አልባ ሆነ። ይሄ ደግሞ መብቱን ንብረቱን አገሩን መሬቱን ባጣ ጊዜ የነበረ ሽፍትነት ነው። አላማቸው መሰረታዊ የሆነ የኢኮኖሚና ህልውና ጥያቄ ነውና ይህን ተውልን ነው። እነዚህ በምን ይፈታሉ ያልን እንደሆነ ባሌ እንዳውም ነገሌ ጦርም የተቋቋመው በዛ ምክንያት ነው። የትምህርትና የጤና ታክስ ይታወጃል። ቀላድ ይጣላል ይባላል። ምክንያቱም የትምህርት ታክስ በጋሻ መሬት ነው፣ የጤና ታክስም በጋሻ መሬት ነው የሚለው። ስለዚህ ቀላድ ካልተጣለ ጎጃም ውስጥ ምን ያህል ቀላድ እንዳለ ታውቆ እያንዳንዱ ሰው የሚከፍለው ግብር አይታወቅም። ይሄንን መንግስት ሲያውጅ አሃ ቀላድ የሚጣል ከሆነ ልክ እንደ ደቡብ ጭሰኛ ሊያረጉን ነው የሚል ነው የተነሳው የመጀመሪያው ጥያቄ።
ይሄ ቀላድ መጣሉ ወደ እንደ የደቡብ አይነት ችግር ስለሚፈጥርብን ቀላድ መጣል የለበትም ይሄንን አቤቱታችንን ለጃንሆይ ያቀርቡልን ብለው ይልካሉ። ደጃዝማች ፀሐዩ እነዚህ ሰዎች እንት እንዳይቀርቡ ያደርጋሉ ወደ ጃንሆይ። ሰዎቹ ብዙ ለፍተው ደክመው ሲያቀታቸው ወደ ሀገራቸው ሊመለሱ ሲችሉ ወደ ሀገራቸው እንዳይገቡ ያደርጓቸዋል፣ ከለክሏቸዋል። ሲከለክሏቸው ህዝቡ እየተሰበሰበ መነጋገር ይጀምራል። መነጋገር ጀመረና አመጸ። ሲያምጽ መሪዎቹ የነበሩት የጎበዝ አለቆች ናቸው። አሁን የጎጃምን እንትን እንቅስቃሴ የመራው አየለ ባምላኩ የሚባል የጎበዝ አለቃ ነው። ይሄ እንቅስቃሴ እያደገ መጥቶ ደብረ ማርቆስን ሁሉ እኮ ተቆጣጠረ። ደጃዝማች ፀሐዩን አባረረ። ሁለተኛ አባይን ተሻግረው እንዳይመጡ ብሎ ነው ያባረራቸው። መነሻውን የመሬት ጥያቄ ሊያደረገው የአርሶ አደሮች አመጽ መፍትሄ ከመፈለግ ይልቅ ዘውዳዊ ስርዓት በኃይል ለማዳፈን ቢሞክርም የባሰ እንደ ቋያ እሳት ተቀጣጠለና የዩኒቨርሲቲ ተማሪዎች የብዙሃኑን አርሶ አደር ጥያቄ የበለጠ አስተጋቡት። እኔ በ59 ነው ይመስለኛል መጀመሪያ አመት የገባሁት እና ስገባ ጆይን ያደረኩት ያን ጊዜ ኮሌጅ ኦፍ ቢዝነስ አድሚኒስትሬሽን የሚባል ነበር እና ይሄ አሁን የምናየው ቦታ ነው እንግዲህ ዋነኛው የተማሪ እንቅስቃሴ ምንጭ ነበረው እና እቺ ቁጭ ያልንባት ቦታ ትምህርት በሌለን ጊዜና ወይም እረፍት በመንሆንበት ጊዜ ቁጭ ብሎ ሰው ፖለቲካ ውይይት የሚያደርግባት ነች እና ይሄ መቀመጫው ሁሉ ሞልቶ ግማሹ እዚህ ቆሞ ትልቅ ውካታ ነበረ ፖለቲካ እንትን ውይይት የሚደረገው። እኔ በ59 ስገባ በ58 ስገባ ከ58 በፊት በ57 ይመስለኛል ለመጀመሪያ ጊዜ የኢትዮጵያ ተማሪዎች የፖለቲካ ጥያቄ ያነሳው። ያን ጊዜ ዘሩኪሽን ገብሩ ገብረወልድ እና ብርሃነ መስቀል ነበሩ። የተማሪዎቹ እንቅስቃሴ በመሬት ላራሹ ጥያቄ ብቻ ከመወሰን አለፈና የዲሞክራሲ ሽታ ባልነበራት የያኔዋ ኢትዮጵያ ወደ ዲሞክራሲያዊ ስርዓት እንድትሸጋገር ተማሪዎች ድምጻቸውን ከፍ አድርገው አሰሙ። የብሔር ብሔረሰቦችና የሃይማኖት እኩልነት እንዲከበርም ትግላቸውን ቀጠሉ። It is also violence when villages in Gojam, Eritrea, Arusi and Bale are ruthlessly bombarded. Women, children, men. ሲመሰረት ጀምሮ የንቅናቄ የህዝብን ብሶት የህዝብን ፍላጎት ለማሟላት እንጂ ለሌላ ለሀገር ከማሰብ ደሞ የዚህ አብነቱና ምስክሩ ምንድነው? ይሄንን አላማችን ብለው ሞቱለት ብዙ ሰዎች ለራሳቸው ጥቅም ቢሉ ያኔ ከዩኒቨርሲቲ የሚመረቀው 500 ማይሞላም ነበረ። በነበረው በስርዓት ትልቅ ቦታ ሊኖረው የሚችለው የነበረው ነው። ውጭ ሀገር ሄዶ ማስተርስ ፒኤችዲ ግን የህዝብ ብሶት ብሶቴ ነው፣ የህዝብ ችግር ችግሬ ነው፣ የህዝብ አቤቱታ አቤቱታዬ ነው ብሎ አይኑ ተከፈተ። የተነሱ ጥያቄዎች ምንድናቸው ያልን እንደሆነ መሬት ላራሹ ባላባቶች ሆይ እናንተ እንደምትንደላቀቁት ዳው ቤተሰብ ያማረበት ይመስላችኋልን? የመንግስቱ ተግባር እቆጣና ጭቆና እስከሆነ ድረስ ግድያ እስከሆነ ድረስ ደማፈስ እስከሆነ ድረስ የህዝቡን ስራ ከጊዜ ወደ ጊዜ ይበልጥ እየደረጀ የሚሄድ አብዮታዊ እንቅስቃሴ መሆኑ
ንግስት ኤልሳቤጥ ስትመጣ ድሆች ቆሻሻ ተብሎ ሾላ ታስሮ ነበር። ተማሪዎች አብረው ታስሮ ይሄን ድሃ ይማር ድሃ ልጅ እንደ ከብት አይታሰር ነው ጥያቄ የነበረው። ዋለልኝ ይሄንን የብሔር ጥያቄን እንደ አንድ ትልቅ አጀንዳ አንስቶ በስራግል መጽሔት ላይ የጻፈው ለብሔራዊ ማንነቱ ጥያቄ የሚያነሳ ሁሉ ተገንጣይ ተብሎ ነው የሚፈረጀው። ለብሔራዊ እኩልነቱ ጥያቄ የሚያቀርብ ሁሉ ጎጠኛ ነው የሚባለው። ለማንኛውንም የመብት ጥያቄ የሚያነሳ ሁሉ ጸረ ኢትዮጵያዊ ነው የሚባለው። የዩኒቨርሲቲ ተማሪዎች እንቅስቃሴ በተለይ የያኔው የተማሪዎች ካውንስል ያዘጋጀው በነበረው ስትራግል ወይም ታገል በተባለው መጽሔት ቅጽ 5 ቁጥር 2 ላይ በወቅቱ የእንቅስቃሴው መሪ የነበረው ዋለልኝ መኮንን በብሔር ብሔረሰቦች ላይ ያቀረበው ጽሑፍና በዚያ ላይ ያተኮረው የተማሪዎቹ ውይይትና ክርክር ማሰሪያ ሐሳብ የብዙህነትን እኩልነት ለማስተናገድ ጆሮ ዳባ ብሎ ለነበረው ዘውዳዊ ስርዓት መርዶ ነበር። ዋለልኝ ምን ይላል ጽሑፉ ላይ? ጥሩ ኢትዮጵያዊ ለመሆን አንድ ሰው አማርኛ መናገር አለበት፣ የአማርኛ ሙዚቃ መስማት ይኖርበታል፣ ትክክለኛውን ብሔራዊ አገር መገንባት ይኖርብናል። ትክክለኛው አገር ሁሉም ብሔረሰቦች በአገር ላይ እኩል የሚሳተፉበት ነው። ይህ አይነት አገር እያንዳንዱ ብሔረሰብ ቋንቋውን፣ ሙዚቃውንና ታሪኩን ለመጠበቅና ለማሳደግ እኩል የሚያገኝበት አገር ነው። እንዲህ አይነቱ አገር አማሮች፣ ትግሬዎች፣ ኦሮሞዎች፣ አደሬዎች፣ ሶማሌዎች፣ ወላይታዎች፣ ጉራጌዎች ወዘተ እኩል የሚታዩበት ነው። ይህ አይነቱ አገር ማንኛውም ብሔር ሌላኛውን ብሔር በኢኮኖሚም ሆነ በባህል የማይጫንበት አገር ነው። ከዚያ በኋላ ተማሪዎች ባገኙት አጋጣሚ ሁሉ በኢትዮጵያ መጻኢ ዕድል ላይ መነጋገር የሰርክ ተግባራቸው ሆነ። ጎን ለጎንም የሕዝቦችን ጥያቄዎች ማስተጋባታቸውን አልቦዘኑም። የዩኒቨርሲቲ ተማሪዎቹ በየጊዜው በሚያደርጓቸው ክርክሮችና ተቃውሞዎች ዘውዳዊው ሥርዓት ምስጥ እንደበላው ዛፍ ያበቃለት በመሆኑ ሊለወጥ እንደሚገባም እነ ጥላሁን ግዛው፣ ማርታ መብርሃቱና ሌሎች የያኔው የተማሪዎች እንቅስቃሴ መሪዎች አሳሰቡ። ሥርዓቱ ደግሞ የተማሪውን እንቅስቃሴ እንደ ሥርዓቱ አደጋ ማየት ጀመረ። የተማሪዎችን ንቅናቄ ባጭር ለማስቀረትም ጥርስ የተነከሰባቸው የተማሪው እንቅስቃሴ መሪዎች ኢላማ ሆኑ። የዩኒቨርሲቲው እንቅስቃሴ ተቀባይነት እያገኘ ወደ ሁለተኛ ደረጃ ትምህርት ቤቶች እየገባ ሲሄድ አንዱም ጥላሁንን እንትን ያደረገው እንትኖች ያቋቁሙ ነበር፣ ካውንስል ያቋቁሙ ነበር ሁለተኛ ደረጃ ትምህርት ቤቶች እና ካውንስል በሚያቋቁሙበት ሁሉ ይጋበዝ ነበር። ሲጋበዝ እየሄደ ንግግር ያደርግ ነበር እና በኋላ በሃይ ስኩልም ዘንድ ይሄ በአጠቃላይ የኢትዮጵያ ተማሪዎች እንቅስቃሴ መሪ እየተደረገ ሄደ። መንግስትን እያሰጋው ሄደው ከገርል ፍሬንዱና ከወንድሙ ጋር አብረው መጡና ወንድምየው ወደዛ አካባቢ ቀረ። እሱ ከእሷ ጋር መጥቶ እዚህ ጋር ቆሞ ታክሲ ይጠብቁ ነበር እሷን ለማሳፈር። እዚህ ጋር ቆሞ ታክሲ ሲጠብቅ ነው ከላይ በኃይል እየሮጠ የመጣ መኪና በቃ መታውና እዚህ ጋር ነው የሞተው። እዚህ ነው የተመታው። ጥላሁን ሲሞት ሬሳው ለምርመራ ተብሎ ለዚህ ቀዳማዊ ሥላሴ ሆስፒታል ነበር እዚህ 6 ኪሎ አደባባዩ ጋር። ከዛ ልጆች እንደምንም ብለው አመጡትና እዚህ ሜዲካል ስኩል ሞርግ አረጉት። ከዛ ግብ ጌታቸው ዶክተር ጌታቸው ቦሎዲያ ነበረ። ማርታ ያን ጊዜ እዚህ ነበረ። ማርታ ነበረች፣ እሱ ነበረ፣ እነሱ ነበሩ እዚህ እንዲገባ እንትን ያለው ነው የተባበሩ እና እዚህ ገባ ሬሳው። በኋላ ወታደር ወሰደው። እኛ በሚቀጥለው ቀን የሌላ የሬሳ ሳጥን ሬሳ እንዳለበት አስመስለን ከዛ ወጥተን እዛ አዲስ ኤጁኬሽን ባንክ ፊት ለፊት ሰልፍ ተደረገ። ክቡር ዘበኛ መጣ። ውጡ አትውጡ ግብ ተፈጠረ። የሃይ ስኩል ተማሪ በነቂስ
ጠቅላላ አዲስ አበባ ውስጥ የነበሩ ሃይ ስኩሎች በሙሉ መጡ። እያንዳንዱ ተማሪ አንድ ሳይቀር። ከዛ ተኩስ ተከፈተ። አንድ 3 ሰው ሞተ፣ ተበተነ፣ ዩኒቨርሲቲው ተዘጋ። በታህሳስ ወር 1962 ዓ.ም የተማሪዎች እንቅስቃሴ መሪዎችን ጨምሮ በርካታ ተማሪዎች በጸጥታ ኃይሎች መገደል የተማሪዎችን እንቅስቃሴ ሳያዳክመው ቀረ። በ1963 ዩኒቨርሲቲው ተከፍቶ የመማር ማስተማሩን ተግባር ቢቀጥልም ተማሪዎች የህዝቦችን የመብት ጥያቄዎች ከበፊቱ በተሻለ ማስተጋባታቸውን ቀጠሉ። በበርካታ ከተሞችም የከፍተኛ ሁለተኛ ደረጃ ትምህርት ቤቶች የተማሪዎቹን ንቅናቄ ተቀላቀሉ። በ1966 ዓ.ም ከገባም 6ኛ ወሩን ይዟል። ግድቡን እንደሰበረ የውሃ ሙላት የአዲስ አበባ ከተማ ነዋሪ ገንፍሎ ወደ አደባባይ በመውጣት በስርዓቱ ላይ የነበረውን ተቃውሞ አሰማም። በምሬትና በቁጣ ተሞልቶ ከተማዋን ያጥለቀለቀውን የህዝብ ማዕበል የጸጥታ አስከባሪዎች ሊያቆሙት ቢሞክሩም ማገድ ተሳናቸው። በገጠር የአርሶ አደሩ አመጽ፣ በከተሞች ደግሞ በተማሪዎች ንቅናቄ ላይ የተጨመረበት የህዝቡ ማዕበል ጉልበቱ እየዛለ ማነከስ የጀመረውን የዘውዳዊው ስርዓት መሰረት ከስሩ አናጋው። ለዘመናት ሃይማኖታቸው ዕውቅና ተነፍጎት የኖሩት የእስልምና እምነት ተከታዮችም በወርሃ የካቲት 1966 ዓ.ም የሃይማኖት እኩልነት እንዲከበር በመጠየቅ የአዲስ አበባን ጎዳናዎች በሰላማዊ ሰልፍ አጥለቀለቁት። በወርሃ የካቲት ከዳር ዳር የተቀጣጠለውን ህዝባዊ አመጽ በስርዓቱ በከፍተኛ ጉልበት ብዝበዛና ጭቆና የተጋለጡ የፋብሪካ ላባደሮች ተቀላቀሉትና ለህዝባዊው ማዕበል ተጨማሪ ጉልበት ሆኖት መምህራን፣ ተማሪዎች፣ የአዲስ አበባ ከተማ የታክሲ አስከባሪዎችና ሌሎች የተለያዩ የህብረተሰብ ክፍሎችም ይደርስባቸው የነበረውን የመብት ረገጣ በመቃወምና እንዲከበርላቸው የሚፈልጓቸውን ጥያቄዎች በማሰማት ወደ አደባባይ ወጡ። ስልሳ ስድስትን ግን መንስኤዎቹ እንዳው ጥቀስ ብባል 4 ናቸው። የእንቅስቃሴው መንስኤ ሳይሆን እንቅስቃሴውን አጉልተው ያሳዩት የሴሉ የሰራተኞች ማህበር ያቀረባቸው ጥያቄዎች ከፍተኛ ይሄ የከተማው ህዝብ እንቅስቃሴን በተለይ አጉልቶ የመምህራን እና በተለይ ይሄ ፊውዳሉ ስርዓት እያረጀ ሲመጣ በመኳንንቱ መካከል መለያየትና መጣላት መናቆር ጀመሩ። ወታደሩንም ነገሌ ቦረና ሚውቲኒ ሆኖ እንዲሁም ሁለተኛ ክፍለ ጦር አስመራም አመጽ በምግብ ቀነሰ ተበደልን ምናምን ወደሚለውም ሁሉ በራሳቸው በመሳፍንቱ አንዱና አንዱ ጠቅላይ ሚኒስትሩን አንዱ በመጥላት መነሳት ጀመሩ። የካቲቱ ህዝባዊ ማዕበል በገጠሩ አርሶ አደሮች፣ በከተማ ደግሞ የተለያዩ የህብረተሰብ ክፍሎች ለጭቆና ያልተንበረከኩ መሆናቸውን ቢያረጋግጥም በወቅቱ የህዝቡን አመጽ በተደራጀ መንገድ የሚመራ ወገን አልነበረም። ያኔ ታዲያም የንጉሠ ነገሥቱ ዙፋን ለመውደቅ መቃረቡንና የአገዛዙ እስትንፋስ እየቆመ መምጣቱን የተረዳው የሥርዓቱ ጠባቂና መሳሪያ ከነበረው የወታደሩ ክፍል ሰኔ 1966 ዓ.ም ለተመሰረተው ደርግ መልካም አጋጣሚ ፈጠረለት። የህዝቡን ጥያቄዎችም እንደራሱ መፈክር ማስተጋባት ያዘ።
የህዝቡ በከተማም የላባደሩ የተማሪው በገጠርም ያርሶ አደሩ የጊዜውን ዘውዳዊ ስርዓት በመቃወም ያደረጉት ከፍተኛ ትግል ነው የዘውዳዊ ስርዓቱን ያነጋነገው። የወታደራዊ እንቅስቃሴው መጨረሻው ጫፍ ላይ ነው። ብዙሃኑ ወታደርም ልክ እንደ ህዝቡ የራሱ ጥያቄ ስለነበረው የበደል ጥያቄ በደሉ ከኛም ላይ ይነሳልን ጥያቄ ይዞ ይነሳል። ከዛ ውስጥ መሪ መኮንኖቹ መሀል ያለ መሪ መኮንን ከጀነራል በታች ያሉት ያን እንቅስቃሴ ይዘው ወደ ስልጣን ነው የመጡት። የህዝቡ እንቅስቃሴ ዘውዳዊውን አገዛዝ መፈንቀል የሚችልበት ሁኔታ ፈጥሯል። ወታደራዊ ተቋም እንደ ተቋም ወታደራዊና የጸጥታ ተቋም እንደ ተቋም አንድ ፖለቲካዊ ስርዓት ሲፈጥረው ያን ፖለቲካዊ ስርዓት እንዲጠብቅ የመጨረሻው የሰላ ጫፍ ነው የሚባለው። ስርዓቱን ጠባቂ የመጨረሻው የሰላ ጫፍ ብሎ ነው የሚተነተነው በፖለቲካው ሳይንስ። ስለዚህ የዘውዳዊ አገዛዙ ጠባቂ ተቋም ነው እንጂ የህዝብ እንቅስቃሴ አራማጅ ተቋም እንደ ተቋም ሊሆን አይችልም። ከተቋሙ ውስጥ ግለሰቦች ተነስተው የህዝብ እንቅስቃሴ ሊቀላቀሉ ይችሉ ይሆናል። እሱ የሚያከራክር አይደለም። አሁን ወደ ስልጣን የመጣው የደርግ መንግስት እንደ ተቋም ሙሉ በሙሉ ከወታደራዊ ኃይል ነው የወጣው። ነገር ግን የዘውዳዊ ስርዓቱ ወታደራዊ መሪዎች የሆኑትን ጀነራሎቹን አስወገደ። እሱ ራሱ ደግሞ እንደ ወታደር ሆኖ ዩኒፎርሙን እንደለበሰ ወታደርነቱንም እንደተቀበለ ወታደራዊ ተቋምም እየመራ ሀገር እመራለሁ ብሎ ነው የመጣው። ጅብ እስኪነክስ ያነክስ እንዲሉ አንዴ ለንጉሱ ታማኝነቱን እየገለጸ በሌላ በኩል ደግሞ አብዮታዊ የሚመስሉ መፈክሮችን እያሰማ የንጉሱን ዙፋን ሲገዘግዝ የቆየው ደርግ መስከረም 1967 ዓመተ ምህረት ራሱን በዘውዳዊው መንበር ላይ አስቀመጠ። የህዝብን ጥያቄ ለመመለስ ያልቻለው የዘውዳዊው ስርዓትም መጨረሻው ሆነ። ግርማዊ የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር ደርግ ለግርማዊነቶ ደህንነትና ጤንነት በሰፊው የሚያስብ እንደመሆኑ መጠን ለዚህ ለጤንነቶም ሆነ ለደህንነቶ የተዘጋጀ ስፍራ ስላለ ወደዛ እንዲሄዱልን በትህትና እንለምናለን። ዛሬ መስከረም 2 ቀን 1967 ዓመተ ምህረት ጀምሮ ቀዳማዊ ኃይለ ሥላሴ ከስልጣናቸው ወርደዋል። ህጋዊ እንደራሴዎቹ ህገ መንግስቱ ሲታወጅና መንግስቱ ሲቋቋም ድረስ ወታደራዊ ደርግ የመንግስቱን ስልጣን ይዞ አገሪቱን ይመራል። ይህ አዋጅ እስከጸናበት ድረስ ኢትዮጵያ ትቅደም የሚለውን ዓላማ የመቃወም አድማ የሚያደርግ ስራ የሚያቆም ያለ ፈቃድ ሰላማዊ ሰልፍና ስብሰባ የማድረግ በጠቅላላው የህዝቡን ጸጥታና ሰላም የሚነሳ ተግባር መፈጸም ክልክል ነው። 9 የዚህን አዋጅ ቁጥር 8ና ወደፊትም የሚወጡትን ህጎች የሚተላለፉ ሰዎች እንዲሁም ከአሁን በፊትም ሆነ በኋላ የአስተዳደር በደልና አላግባብ መበልጸግ ወንጀል የፈጸሙ ባለስልጣኖችን ክስ የሚያይ የጦር ፍርድ ቤት ይቋቋማል። በተቋቋመው የጦር ፍርድ ቤት የተሰጠው ፍርድ ይግባኝ አይኖረው። መስከረም 2 ላይ በግልጽ ስልጣን መያዙን ካወጀ በኋላ መስከረም 4 ላይ ከ2 ከ3 ቀን በኋላ ደርግ ያወጀው አዋጅ በግልጽ ያወጣው አዋጅ ለሁሉም ዴሞክራሲያዊ ኃይሎችና ለኢትዮ መልእክት ያስተላለፉ ነጥቦች የያዘ አዋጅ ነው የነበረው። ሙሉ በሙሉ የህዝቡና የዴሞክራቲክ ኃይሎች መሰባሰብ የሚከለክል የሚዘጋ 3ም 4ም ሆኖ በጋራ ተሰብስቦ መወያየት እንደማይፈቀድ ማንም ኢትዮጵያዊ በግሉ ጦር መሳሪያ ይዞ መሄድ እንደማይችል በቡድን ሆኖ ሰልፍ መውጣት መቃወም እንደማይቻል መስከረም 4 ላይ ነው ይሄን አዋጅ ያወጀው ደርግ።
በአጠቃላይ 3ም 4ም ሆኖ አብሮ መምከር እንደማይችል በደርግ አባላት ላይ ያንጓጠጠባቸው በክፉ አይን ያየ ሁሉ ነፃ እርምጃ እንዲወሰድ አዋጅ ያወጀበት ጊዜ ነው የነበረው። ከዛን ጊዜ ጀምሮ በትምህርት ቤቶች ግቢ እንኳን ሲካሄድ የነበረው በዩኒቨርሲቲ ግቢ እንኳን ሲካሄድ የነበረው ስብሰባ ህገ ወጥ እንደሆነ ነው በአዋጅ ያወጀው። አብዛኛው የኢትዮጵያ ህዝብ የግፍ አገዛዝ ማብቂያ ጊዜ መስሎት ነበር። የ1967 መባቻም ከንቅቡ ወደ ምጣዱ እንዲሉ ወደ ለየለት የከፋ የጭቆና አገዛዝ መሸጋገሩን የተረዳው ውሎ ሳያድር ነው። የማይመልሰውን የህዝቡን ጥያቄና መፈክር እያስተጋባም ያለምንም ደም በሚል በህዝብ ስም ንጉሱን ከስልጣን ያወረደው ደርግ ቤተ መንግስት ከገባ በኋላ ግን ወዲያውኑ የታጠቀውን አፈሙዝ ወደ ህዝቡ አዞረ። ህዝቦች የታገሉላቸውን የዲሞክራሲያዊ መብቶች በአዋጅ ከለከለ። ሰነባብቶም በእስር ያቆያቸውን የዘውዳዊው ስርዓት ባለሟል የነበሩ 60ዎቹን ባለስልጣናት ያለ ፍርድ በመፍጀት ማንነቱን ገሃድ አወጣ። በቀድሞ መንግስት በልዩ ልዩ ከፍተኛ ደራና ኃላፊነት ላይ ተመድበው ከነበሩት ባለስልጣኖች ውስጥ አንደኛ ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ ሁለተኛ ልዑል ራስ አስራተ ካሳ፣ ሶስተኛ ልጅ እንዳልካቸው መኮንን፣ አራተኛ ራስ መስፍን ስለሺ። በጠቅላላው ከዚህ በላይ ስማቸው በዝርዝር የተገለጸው 60 ሰዎች ትናንት ህዳር 14 ቀን 67 ዓመተ ምህረት የሞት ቅጣት ተፈጽሞባቸዋል። የቀብር ስነ ስርዓታቸውም በእለቱ የተፈጸመ ስለሆነ ማንም ቤተሰብ ነኝ ባይ እንዲጠይቅ በፍጹም አይፈቀድም። አሁን እንግዲህ ያለምንም ደም የሚባለው መፈክር አንደኛ እንደ መፈክሩ ያለምንም ደም አልቀጠለም። ራሱ በታንክ በጥይት በመትረየስ ነው በየጎዳናው ህዝብ የፈጀው ከመጀመሪያውም ጀምሮ። ሁለተኛ ያኔውኑ በቁጥጥር ውስጥ ያስገባቸው 60 የሚያክሉ የድሮ ገዥ መደብ ባለስልጣናትም አንድ ቀንም ሳይውል ሳይድር ነው ወዲያው የረሸናቸው። ምኑን ላይ ነው ያለምንም ደም? ምንም እንትን የለውም፣ ትርጉም የለውም። ወደ ጦር ሰፈር እመለሳለሁ ብሎ በህዝብ ስም ሲምል የነበረው ደርግ ህዝቡ በህጋዊና በሰላማዊ መንገድ ለዲሞክራሲያዊ መብቶቹ እንዳይታገል መከልከሉን ተከትሎ በየቦታው የከረረ ተቃውሞ አስነሳበት። ይህን ተከትሎ በህቡ የተመሰረቱ በርካታ የፖለቲካ ድርጅቶች ደርግን ለመጣል አሊያም አብረው ከደርግ ጋር ለመጓዝ መንቀሳቀስ ቀጠሉ። ደርግ ዲሞክራሲያዊ ሊሆን ይችል ነበር ወይ በሚባልበት ጊዜ እነኚህን ህዝቡና ተማሪው ያነሳቸው የነበሩትን ጥያቄዎች ለመመለስ የሚያስችለው ባህሪ የነበረውም አይደለም። ይህም ባህሪ ሊያስይዘው የሚችለው አደረጃጀትም ያለው አይደለም። እንዳውም ያኔ በሌሎችም የአፍሪካ ሀገሮች ባለስልጣናት ብዙዎቹ የሚሊተሪ ኩዴታ የሚካሄድባቸውና ያለውን ስርዓት በኩዴታ ስልጣን የሚይዙበት ዝንባሌም የነበረበት ዘመን ነውና የዛ ውልድ ነው የሚሆነው። ደርግ እንደተባለው ወደ ስልጣን እንደወጣ መጀመሪያ የመለሰው ዘውድ አገዛዙን ስርዓት ለመደምሰስ ንጉሱን አወረደ እንደተባለው። ምናልባትም የፊውዳል ስርዓቱን የመሬት ባለቤትነትን ጥያቄ በመመለሱ ብዙውን አደናግሮታል። በምሁሩ ውስጥ የነበረውን በተማሪ ውስጥ የነበረውንም አንዳንዶቹን የከፈለበት ሁኔታ ነበር። ለምሳሌ መኢሶን በዛን ጊዜ ማስታውሰው ክሪቲካል ሰፖርት በሚል የገባበት ሁኔታ ነው የሚታየው በደርግ ጊዜ። ስለዚህ ከምሁሩ በጣም ጥቂቱ ወደዛ የሄደበት፣ አብዛኛው ግን በሚወስዳቸው እርምጃዎች ውሎ ሳያድር የተጋለጠ መንግስት የነበረ ነው እና በባህሪውም ያንን አብዮት መርቶ ከዳር ሊያደርስ ይችላል ተብሎ የሚታመን አይደለም። በዚህ ወቅት ታዲያም ደርግ ወደ ጉያው የተሸጎጡ አንዳንድ ድርጅቶችን በመያዝ
የዲሞክራሲያዊ መብት ጥያቄዎችን ባነሱና በተቃወሙት ወገኖች ላይ ይህ ነው የማይባል ዘግናኝ ጭፍጨፋ ፈጸመ። በመቶ ሺዎች የሚቆጠሩ ወጣቶች በደርግ የቀይ ሽብር ዘመቻ በየጎዳናው በጥይት ተደበደቡ። ጎዳናዎችም በወጣቶች የደም ጎርፍ ታጠቡ። ደርግ ውሎ ባደረ ቁጥር የህዝብ ቁጣና ተቃውሞ ያየለበት ሄደ። በዚያ ላይ በደርግ አባላት መካከል የነበረው የፖለቲካ ሽኩቻ ላይ አገዛዙን ዓይንህን ላፈር የሚለው የህብረተሰብ ክፍል በመጨመሩ ደርግ አጣብቂኝ ውስጥ ወደቀ። ከተለያዩ አቅጣጫዎች የመጣበትን ተቃውሞ በዘዴ ለማለፍ ደርግ አንዳንድ እርምጃዎችን ለመውሰድ ተገደደ። የመሬት ላራሽ አዋጅ አውጆ ነበር በህዝቡ ግፊት። የግል ተቋሞችን የመንግስት እንዲሆኑ አዋጅ አውጆ ነበር። ይሄን እንደ ተራማጅ መሆን ምልክት ወስደው ሊያሻሽል ሊወስዳቸው የሚችል እርምጃዎች ገፍቶ የህዝብ ማዕበል አስፈርቶት እሱን ለማቀዛቀዝና የራሱን ኢኮኖሚያዊ አቅምና ፖለቲካዊ ስልጣን ለማጠናከር የወሰዳቸው እንጂ እውነት አምነባቸው አይደለም። እነኚህ ሪፎርምስ ደግሞ በባህሪያቸው ከዴሞክራሲ መስፈንና ዴሞክራቲክ መንግስት ስልጣን ላይ ከማቋቋም ተነጥለው የህዝብን ጥቅም ሊያሳኩ በሚችሉ መንገድ ተግባራዊ ማድረግ አይቻልም። የኢኮኖሚ ሪፎርምስና የዴሞክራቲክ ስልጣን ጉዳይ ነጣጥለህ ተግባራዊ ማድረግ አይቻልም። ምክንያቱም መሬት ሰጥተው በመሬቱ ላይ ማዘዝ መቻል አለበት፣ በምርቱ መጠቀም መቻል አለበት። ይህን የሚያደናቅፉትን ኃይሎች የአካባቢ ስልጣን ይዞ መቆጣጠር መቻል አለበት፣ መደራጀት መቻል አለበት፣ መቃወም መቻል አለበት። ይህን ዴሞክራሲ አፍነህ በዛ ደግሞ ሪፎርም ሰጥተህ የዴሞክራሲን እድል ሊኖር አይችልም። በእርግጥ ደርግ ከህዝቡ የተነሳበትን ተቃውሞ ለማብረድ የወሰዳቸው እርምጃዎች ተራማጅ ቢያስመስሉትም ማንነቱን ግን የሚደብቁለት አልነበሩም። እንዲያውም ህዝቦች ለዘመናት የታገሉለትን የሰብአዊና ዲሞክራሲያዊ ጥያቄዎች እንዲሁም የራስን በራስ ማስተዳደር ጥያቄዎች በኢትዮጵያ ትቅደም ስም ተጨፈለቁ። ደርግ የህዝቦችን የሰብአዊና የዲሞክራሲያዊ ጥያቄዎች አፍኖ ለመቀጠል መወሰኑ ታዲያም ሀገሪቱን ወደማያባራ የእርስ በርስ ጦርነትና ድህነት አዘቅት ገብታ እንድትዳክር ሲያደርግ፣ በአንጻሩ የህዝቦች አመጽና ትግል ተጠናክሮ ወደ አዲስ ምዕራፍ ተሸጋገረ። በህጋዊና ሰላማዊ መንገድ ለዲሞክራሲያዊ መብቶች ለመታገል የነበረው ተስፋ ከጨለመ በኋላ ደርግን በትጥቅ ትግል ለማስወገድ የሚንቀሳቀሱ ዲሞክራሲያዊ ኃይሎች ተመስርተው ከህዝቡ ጋር ሆነው የደርግን ስርዓት ወደ መፋለም ተሸጋገሩ። እነዚህ ኃይሎች ወደ ተነሱበት ግብ ለመድረስ እስከ ዛሬ ከሰማናቸው ይልቅ ያልሰማናቸውን በርካታ ታሪኮች ሰርተዋል። አስደናቂ አስገራሚ የሆኑ የአይበገሬነትና የጽናት ታሪኮችን በተከታዮቹ ክፍሎች ያገኟቸዋል።